ዛሬም እንደተለመደው በሌላ ሱዙኪ ዲዛይር ጀነራል ሰርቪስ ተገናኝተናል። ሰላም ፋሲካ ነኝ ከፋሲካ አውቶሞቲቭ። ይህ ሱዙኪ ዲዛይር ጀነራል ሰርቪስ እንዳደርግለት ነበረ ሰፈሩ ደውሎ የጠራኝ። እኔም በቅድሚያ ለሰርቪስ የሚያስፈልጉትን የሰርቪስ እቃዎች ካስገዛኝ በኋላ ቀጥታ ወደ ስራው ነው የገባሁት። መጀመሪያ ዘይትና የዘይት ማጣሪያ ፈታው። ከዛ በመቀጠል ካንዴሎቹን ፈትቼ ሳያቸው በምታዩት ልክ ቆሽሾ ነበረ። እነሱንም ባለበት አጽድቼ ጋፑንም ማስተካከዬ መልሼ ገጥሜያለሁ። ከዛ በመቀጠል ትሮቱል ቦዲውን ፈትቼ ሳዩ በምታዩት ልክ ቆሽሾ ነበረ። እሱንም ባስገዛሁት ክሊነር አጽድቼ ፎ አድርጌ ገጥም ያለው ማለት ነው። ከዚያም ኢንቴግሬት ቴምፕሬቸር ሴንሰር ማፕ ሴንሰሮቹ እንዲህ እንደምታዩት ቆሽሸው ነበረ። እነሱንም ጸዳ ፎ አድርጌ ገጠምኩለት። ሞተር ላይ ያሉ ስራዎቼን በዚህ ልክ ከጨረስኩኝ በኋላ ቀጥታ ወደ ፊት እግር ነው የገባሁትኝ። የፊት እግሩን ሸራ ፈትቼ ሳዩ የተወሰነ ያሰራዋል። ቀጣይ ሰርቪስ ላይ ግን መቀየር እንዳለበት ለባለቤቱ አሳውቄ ሁሉንም ነገር ቼክ አድርጌ ፊት እግሩን በዚህ ልክ ከጨረስኩ በኋላ ወደ ኋላ እግር ነው የገባሁትኝ። የኋላ እግሩን ፈትቼ በማይበት ጊዜ በምታዩት ልክ አቧራ ይዞ ነበረ። እሱንም በሚገባ ካጠብኩኝ በኋላ በብርጭቆ ወረቀት አጽድቼ ለእጅ ፍሬን እንዲሆን አጀስትመንት ሰርቼለት የኋላ እግሩንም በዚህ ልክ ጨረስኩ ማለት ነው። ከዚያ በመቀጠል የዘይት ታፖና ፊልትሮ አሳስሬ የሞተር ዘይቱንም ጨማምሬ ሁሉንም ነገር ቼክ አድርጌ በዚህ ልክ ጨርሻለሁ ማለት ነው። እርሱም እንደዚህ አይነት ስራ ማሰራት የሚፈልጉ ከሆነ ባዮ ላይ ባለው ስልክ ይደውሉልኝ። ያሉበት ድረስ መጥቼ መኪናውን ሙሉ ሰርቪስ ማድረግ እችላለሁ ማለት ነው። አመሰግናለሁ። ፋሲካ ነኝ ከፋሲካ አውቶሞቲቭ።